ከራስ ራስን ማስከበር የሚጀምረው ከራስ ነው። በመጀመሪያ ራስን መከበር ከዛም በኋላ ለሌሎችን መሆን ማለት ነው። ለሌሎችን ማክበር ማለት ነው። ከራስ ነው የሚጀምረው ከማንም አይደለም። ማታ 7 ሰዓት ላይ ያው 1 ሰዓት በእንትን በሳውዲ ነው 1 ሰዓት። አመሰግናለሁ ውዴ አመሰግናለሁ። ከራስ ነው የሚጀምረው። ማንኛውም ነገር ከራስ ነው የሚጀምረው። ራሳችን ተከብረን ነው ሰዎችን ማክበር የምንችለው። ራሳችን ሳንከበር ሰዎችን ማክበር አንችልም። ሰዎችን የሚወዱን ራሳችን ቅን ስንሆን ነው። ለሰው ጥሩ ስናስብ ነው። ለሰው መልካምነታችንን ስናሳይ ነው። መልካምነታችን